ታቦት በብሉይ ኪዳን የነበሩ ደጋግ አባቶች እነ ሙሴ እነ ኢያሱ ሌሎችም ሕዝቡን የሚመሩ ሁሉ አመፀኛ ንጉሥ ሲነሳባቸው ወይም እግዚአብሔርን አናውቅም የሚሉ ባዕድ አምልኮን የሚያመልኩ ሰዎች በሚነሱበት ሰዓት እነሱ ቅዱሱን የእግዚአብሔርን ታቦት ይዘው ይወጡና ጠላቶቻቸውን አሸንፈው ይመለሳሉ። ማንን አሸንፈው ይመለሳሉ? ጠላቶቻቸው ድል ነስተው ይመለሳሉ። ምንን ይዘው ሲወጡ? የእግዚአብሔርን የቃል ኪዳንን ታቦት ይዘው በሚመጡበት ሰዓት ጠላትን አሸንፈው ይመለሳሉ እስራኤላውያን። በኢያሱም ዘመን በሙሴም ዘመን እግዚአብሔር በቃል ኪዳኑ ታቦት ላይ ሆኖ ተአምራትን ያደርግ ነበርና ድል ያደርግ ነበርና ያንን ታቦት ይዘው ወደ ጠላቶቻቸው ምሽግ በሚሄዱበት ሰዓት ጠላትን አሸንፈው ይመጣሉ። በሀገራችንም በኢትዮጵያ ታሪክ ብዙ ሰዎች እንደሚናገሩ በታሪክም አባቶቻችን እንዳስቀመጡት ጠላት ጣሊያን በመጣ ሰዓት የኢትዮጵያ ጀግኖች አባቶቻችን በአድዋ ላይ የቃል ኪዳኑን ታቦት ይዘው ወጥተው ነው ድል አድርገው የመጡት። መነሻው ትላንት የእስራኤላውያን ነው። መነሻው ትላንት የነ ሙሴ ነው። መነሻው ትላንት የነ ኢያሱ ነው። እግዚአብሔር በቃል ኪዳኑ ታቦት ላይ ሆኖ ድልን ያደርግ ነበርና ድልን ይቀናጅ ነበርና፣ ስለዚህ እግዚአብሔር በቃል ኪዳኑ ታቦት ላይ ሆኖ ቅዱሳንን ኢያሱን እነ ሙሴን ያናግራቸው ነበርና፣ ስለዚህ ሙሴ ምን አለ? ኢያሱ ምን አለ መሰላችሁ? የእግዚአብሔር የነገረውን ለሕዝቡ አስታወቀ። ኢያሱ በተለይ በዚህ በትንቢተ ኢያሱ በመጽሐፈ ኢያሱ ምዕራፍ 3 ቁጥር 3 ላይ በምንመለከትበት ሰዓት ኢያሱም ሕዝቡን የአምላካችሁን የእግዚአብሔርን ቃል ኪዳን ታቦትና ሌዋውያን ካህናት ተሸክመው ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሉ አለ። ሕዝቡን ነው። አሁን ሕዝቡ ካህናቱ የቃል ኪዳኑን ታቦት ይዘው ወደ ዮርዳኖስ ወንዝ ሊሄዱ ነው። ሊሄዱ ሲነሱ ኢያሱ መለከት አስነፋ። በከተማ ውስጥ አዋጅ አስነገረ። በከተማ ውስጥ እንዲህ አለ፣ እስራኤላውያን በእኔ ግዛት ውስጥ ያላችሁ ሁላችሁም ከቤታችሁ ተቀስቅሳችሁ ወጥታችሁ ሌዋውያን ካህናት የቃል ኪዳኑን ታቦት ይዛችሁ ባያችሁ ጊዜ ሁላችሁም ከሰፈራችሁ ተቀስቅሳችሁ ወጥታችሁ ተከተሉ፣ አጅቡ አለ። ይኸው አጅቡ ሲል ነው የምንመለከተው። የአምላካችሁን የእግዚአብሔርን ቃል ኪዳን ታቦትና ሌዋውያን ካህናት ተሸክመው ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሉ ትእዛዝ ነው። ይሄ እግዚአብሔር ነግሮት ሙሴን ለሕዝቡ ለእስራኤል እያስተላለፈ ነው። ትእዛዝ እያስተላለፈ ነው። ባያችሁ ጊዜ ወጥታችሁ ተከተሉ። በእናንተና አለ ስትከተሉ በእናንተና በታቦቱ መካከል ያለው ርቀት በስፍር 2000 ክንድ ያህል ይሆን ይላል። በሕዝቡና በካህናቱ መካከል። ምክንያቱም የእግዚአብሔር ቃል ኪዳን ያለበት ታቦት የተቀደሰ ነውና፣ ስለዚህ አትቅረቡ። ስልጣነ መለኮትን የተሸከሙ አባቶች ካህናት ብቻ እነሱ አክብረው እያመሰገኑ በጾምና በጸሎት ተወስነው ያከብራሉና በእናንተና በሕዝቡ መካከል ያለው ርቀት ምን ያህል ይሆናል? ምን ይሆናል አለ? ምን ያህል ስንት ሺህ ይሆን አለ? 2000 ክንድ ያህል ይሆናል። በዚህ መንገድ በፊት አልሄዳችሁምና የምትሄዱበትን መንገድ እንታውቁ ወደ ታቦቱ አትቅረቧል። ወደ ታቦቱ ምን አትበሉ? አትቅረቡ። ወደ ታቦቱ አትቅረቡ። ነገር ግን ምንድና አክብሩ፣ እያመሰገናችሁ በሆታ በእልልታ ቅድም እናንተ እያደረጋችሁ እንዳላችሁ ይህ ስርዓት እኛ የምናደርገው የቃል ኪዳኑ ታቦት ወጥቶ አደባባይ ወጥቶ ምድርቱን ሁሉ በእልልታ እግዚአብሔርን ያመሰግናሉና፣ ስለዚህ በሆታ በእልልታ አመስግኖ ግን ወደ ታቦቱ አትቅረቡ፣ ወደ ታቦቱ አትቅረቡ። ኢያሱ ይህንን እንዲህ ብሎ ለሕዝበ እስራኤላውያኑ አዘዘ። ከዛም ቀጠልና ኢያሱም ሕዝቡን ነገ እግዚአብሔር በመካከላችሁ ድንቅ ነገር ያደርጋል። ድንቅ ነገር ያደርጋል።
ምክንያቱም የቃል ኪዳኑን ታቦት ይዛችሁ ስትሄዱ እናንተ እያመሰገናችሁ እልል እያላችሁ ትሄዳላችሁ። ጠላቶቻችሁን ድል አድርጋችሁ ትመለሳላችሁ። ስለዚህ እግዚአብሔር በእናንተ መካከል ድንቅ ነገር ያደርጋሉ፣ ትቀደሳላችሁ ማለት። ኢያሱም ካህናቱን የቃል ኪዳኑን ታቦት ተሸክማችሁ በሕዝቡ ፊት እለፉ ብሎ ተናገራቸው። የቃል ኪዳኑን ታቦት ተሸክመው በሕዝቡ ፊት አለፉ። እግዚአብሔርም እንደገና ኢያሱን ሊያናግረው ጀመረ ይላል። ኢያሱን አናገረው እንዲህ አለው፣ እግዚአብሔርም ኢያሱን ከሙሴ ጋር እንደሆነው እንዲሁ ከአንተ ጋር እሆናለሁ አለ። ከማን ጋር እንደሆነ ማለት ከማን ጋር እንደሆነ ከሙሴ ጋር እንደሆነው ዛሬም ከአንተ ጋር እሆናለሁ። ምክንያቱም ይህንን የተቀደሰውን የካህናቱን አገልግሎት ቀድሰሃልና ሕዝቡን ባርከሃልና ትናንት ከሙሴ ጋር እንደሆንኩኝ አንተንም እባርክሃለሁ፣ ከአንተም ጋር እሆናለሁ። የእግዚአብሔር ልጆች ዛሬ እኔና እናንተ የእግዚአብሔርን ታቦት ልናከብር እልል እያልን ነጭ ለብሰን